አንድ ወንድ ከልቡ ሲያፈቅር የመጀመሪያው ታማኝ አይቀላውጥ እንዳንድ አላስፈላጊ ስፍራዎች ውስጥ አይሄድ ላይመስል ይችላል። አሁን የማወራው ነገር ግን ሌላ ሴት አትታይ። ታማኝ ጊዜ ይሰጣል። የሆነ ጊዜ ተደጋግሜ ተናግሬው በጣም ካፈቀረሽ በማይመች ሁኔታ ውስጥ እንኳን ቢሆን ያስብሻል። መደወል ባይችል ቴክስት ያደርጋል እና እውነተኛ ፍቅር ይሄ ነው። ታማኝ ነው፣ ያስባል፣ ነገን ፊውቸር ያደርጋል። በዚህ አጋጣሚ ብዙዎች የሚታለሉ ሴቶች የሚታለሉበት ፓርት ምን መሰለሽ? ያፈቅረኛል በሚል ይወደኛል በሚል ይገቡና ግን አንዳንድ ሁኔታዎች እንደጠበቁት ላይሆን ይችላል። አንተ ደግሞ ጎበዞች ናቸው። የኔ ፍቅር ስትባይ አንዳንዶች ሁሉም በሚባል ደረጃ ማለት ሳይሆን በቃ የኔ ጨረቃ፣ የኔ ፍቅር፣ የኔ ውድ ምናምን ሲባሉ አንዳንዶች የሉ ሌላ ዓለም ውስጥ ነው ያሉት እና ይጠይቁ ስለምንድን የሚያወራት ስለምንድን ነው ቼክ የሚያደርጋት ነገን ድሪም ያደርጋል ወይ? በነገራችን ላይ ነገ የተሻለ ይሆናል ብሎ ተስፋ መስጠት ሳይሆን ነገን የተሻለ ለማድረግ ምን አይነት እንቅስቃሴ ውስጥ ነው ያለው የሚለውን ነገር ነው ቼክ ማድረግ። ይሄ መገለጫው ነው ማለት ነው አላማው። አዎ ካፈቀራት ነገርኩሽ እኮ ነገን የተሻለ ለማድረግ ይሰራል፣ ይጥራል፣ ታማኝ ይሆንላታል። ብዙዎች አሁን በቺቲንግ ላይ የሚቸገሩት ለዚህ ነው። አያፈቅራትም በቃ ቢያፈቅር ኑሮ ነገርኩሽ ሌላ ሴት ጋር ሄድ። እውነት አይደለ እያወራን ያለ ነው። እውነት ከሆነ ይሄ ነው። ካፈቀራት እንዴት አድርጎ በቃ ስለ ፍቅር ባህሪ አውቀዋለሁ፣ ቢያንስ በተወሰነ ያህል አልፌበታለሁ። ነገርኩሽ ቴክስት አልመልስም። ግልጹ ስነግርሽ የሌላ አይታየኝም ሌላ ሴት። ለምን አለቻ የህይወቴ ንግስት ነች እኮ ነገ እኮ የልጆቼ እናት ነች ትሆናለች ብዬ እያሰብኳት ነው። ታዲያ እንዴት አድርጌ ነው ዛሬ ራሴን ሰሚት ማላረግላት? እና ጊዜ ማይሰጣት ከሆነ ታማኝ የማይሆንላት ከሆነ ነገን የተሻለ ለማድረግ የማይሰራ ከሆነ